ጊዜ ካለ ሁሉም ይጸነጸናሉ። ጊዜ ከጠፋ ግን አልፎ አልፎ ይጸነጸናል። ሌላው ግን በዜማ ያለ ጸናጽል በዜማ ሁሉም ይጮሃል። ሰላም ለዝክረ ስምከ ስመ መሃላ ዘይይሄሱ ዘአንበረ ቅድመ እግዚአብሔር ባትሮንሱ ኢየሱስ ክርስቶስ ለዳዊት ባሕር የከርሱ አክሊለ ለስምከ እንዘ ይትኬጸል በይሬሱ አይጎራ ጻር ወረሰ ኢያሱ እየተባለ መላ ሌሊቱ የሚባለው ቃል እግዚአብሔር ነው። ነገራችሁ ስለ ኢየሱስ ክርስቶስ በመላ ግዕዝ ነው። በአማርኛ ብትሰሙት ጉልበት አይቆምም፣ ይብረከረካል። እግዚአብሔር ምስክሬ ነው። የቤተ ክርስቲያኗ ትምህርት ነው። ይሄንን ቅኔ ሳያውቅ ትርጉሙን ሳያውቀው ሳይረዳ የቤተ ክርስቲያኗን አስተምህሮ ሳያውቅ ፈርጦ ወጦ ቤተ ክርስቲያኗን በዜማዋ ለመክሰስ መነሳት ማለት ይሄ በጣም እኔ አለመታደል ነው። መሐሪ ነውና ይማርህ በይቅርታው ወደ ቤቱ ይመልስ ነው ልል የምችለው። አንድ ቦታ እንኳን ደግሞ ምን አለመሰላችሁ የዕብራውያን የጠቀሰ ሰው አንድ ሰው ፈልጉልኝ። ዕብራውያን ተጠቀሰ አልተጠቀሰ በአንድ ጥቅስ የተመሰረተ ሃይማኖት አለን እንደኛ? እሱ በእናንተ ቤተ እምነት ነው። እኛ በሆነ ጥቅስ የተመሰረተ በሆነ ጥቅስ የቆመ አስተምህሮ የለንም። በመላት መጽሐፍ ቅዱስን ነው የምንቀበለው። ቤተክርስቲያን ራሱን አስችላ ስልጣን ጥቅስ ይላል እንዴ? ዕብራውያንን በአንድምታ ነው እንጂ በትርጓሜ ነው እንጂ ያስተማረችን። አንተ ጥቅስ ትላለህ እንዴ? ዕብራውያን ምዕራፍ 1 ቁጥር 1 ብላ ነው እንጂ በትርጓሜ በአንድምታ እንዲህ ማለት ነው ሊቀ ካህን ሲል እንዲህ ሊል ነው ብላ ትርጉም ያስተማረችን ቤተክርስቲያን ናት እንጂ በትርጓሜ በአንድምታ በቴዎሎጂ የምትሰጠው በትርጓሜ ቤተክርስቲያን ናት እንጂ በሰንበት ትምህርት ቤት ከህፃንነቱ ጀምራ እያስተማረች እየኮተኮተች ዕብራውያን ነው ያስተማረችን ቤተክርስቲያን ናት እንጂ በትርጓሜ የት ነውና የመጣው? የት ነውስ የተገኘው? ቤተክርስቲያን ይህን አታስተምሩም ብሎ ለመክሰስ ያበቃ ምንን መነሻ ይዘህ ነው?